ሰላም ቤተሰብ ዛሬ በቁንጬ እንዴት እንደሰራሁት ላሳያችሁ። መጀመሪያ ቅንጬውን የለቀምኩት ቅንጬውን ከለቀምኩ በኋላ ውሃይን ጣድኩና በደንብ አድርጌ እዚህ ጋር እንደምታዩት ሽት ያደረኩኝ ጽብ አደረኩት። ይሄ ነጩ አዋራው ምን ማለት ዱቄቱ እስኪወጣ ድረስ በደንብ ጥብ እናደርገውና ንጹህ ሲሆን ወደ ጣድነው ውሃ እንጨምረዋለን። ከጨመርነው በኋላ ትንሽ ጨው ጣል አድርገን ክድን እናደርገዋለን እስኪበስል። ሲበስል እንደዚህ ፍርፍር ማለቱን ስናይ ምን እናደርጋለን? ቂቤና በሚጥሚጣ እናዋህደዋለን። በደንብ ካዋሃድነው በኋላ ማቅረቢያ ላይ እንገለብጠዋለን። እንደዚህ ቀስ ብለን እንደጨምናለቅ ፍርፍር እንዲል ያደረግን እንገለብጠዋለን። ከዛ ከገለበጥነው በኋላ በደንብ ካስተካከልነው በኋላ ደግሞ ከላይ እንዲያምርልን ቅቤያችንን እናፈስበታለን። ቅቤ ፍስስ እናደርግበታለን። ከዛ እኔ ለማባያነት የመረጥኩት እርጎ ነው። ቅንጬ በርጎ እዚህ ጋር እንደምታዩት ነው። ሞክሩት፣ ትወዱታላችሁ። ላይክ እና ሰብስክራይብ